ሰውዬ እና ታዲያ ምን አገባኝ ግራዘሬ ልጁ ግን የሁሉንም ገንዘብ የበላው ሰው ዱባይ ነው ያለውና እኔ ኬዝ በቃ ዝቅ ያለ ነው ዱረድ መሰረኝ ለጆን ዳንኤል እንዳነግረው ስለኝ አረ ችግር የለው ቲክቶክ ላይ እየደወለልኝ እኮ አካውንት ንገረኝ አልኩት ሊሚት እኔ የኔ እህት አካውንት ነው ታዲያ ይሄው እዚህ ጋር ላሳያ ምን ችግር አለው አስፈራራኝ መልሶ ፈራሁት እኮ አስፈራራኝ እያልኩ ምንድነው ያለኝ እስኪ እንስማ በእናታችሁ እንስማ በጣም የሚገርም ስለሆነ ነው የመጀመሪያ ማስፈራሪያ መሆኑ ነው እንግዲህ እየሰማኸኝ ነው የምትፈልገውን አድርግ የኔን አቅም ደግሞ አሁን አሳያለሁ ትንሽ ጠብቅ ትንሽ ጠብቃለ አባቴም ትንሽ ጠብቅ አስፈራራኝ አለ ሳንቲሙንም ወስዷል አንተ ትልኝ አለ አምባዴ ማሜኮ ጠብቅ የኔን አቅም ላሳይ ነው ከዛ ሰውዬ አልኩት አንተ ሽንታም ሳንቲሜን ውስጥ እንደዚህ ምናምን ስል እንደዚህ የቆሸሸ ሊና ያለ አይመስለኝም አለ ሉክ እኔ እዚህ ቀርቦ ራሱ ከፍ ሲያደርግ እንዲህ ምናምን ነገር ከአንተ ወስጄ ከአንተ አልበት ሰው ነብዬ ራሱ ከአንተ አልበደርም ነበር እና ያውም እኔን ምናምን ነገር ልብ በሉ እየሰማኸኝ ነው የአንተ አለማችን ቁጥር አንድ እብድን አይደል ከዛ በላይ ነው የእብድነኝ ገባ ምንም ሌላ ሀገር ነው ያለው ምንም አያመጣም ብለህ አስበህ ከሆነ አሁን እኔ ሁሉን ነገር እናያለን ገባ በእንደዚህ መንገድ አይደለም መቀበል በእንደዚህ አይነት መንገድ አይደለም መቀበል አለ እብድነኝ ምናምን ብለህ እያስፈራራኝ ነው አለ በእንደዚህ አይነት ምንቲቲ ብለህ ምናምን ነገር ያውም እኮ አለ አጋጣሚ ጓደኞቼ ፍሬንዶቹ ምናምን እነዚህ ሚሊዮነር ጓደኞቹ ምናምን ሞባይል ባንኪንግ በሰዓቱ ምናምን እንጂ እንደ አጋጣሚ አንተ የሆነ ስለምወድህ አለ ደስ ስለምትለኝ ምናምን ነገር ጠየቅኩ እንጂ አንተ የምትጠየቅ ሰው አይነት ሰው አይደለም አንተ ትንኝ ድሃ ትርጉም እኮ ነገር እንኳን አንተ 500,000 ብር ምናምን ይቀርና በቃ አለ እሷንም ለመውሰድ ራሱ ይሄንዬ እንደዚህ ምናምን ነገር የሆነ በቃ እንደዚህ ምናምን ብትለኝ ገደልከኝ አለ ያውም ጓ ትላለህ ወይ እያለኝ እኮ እንጨርሰው አይደለም 500,000 ብር ከዛ በላይም አለቀ ገባ እንደዚህ ከሄድክ ደግሞ የማን ዘር እንደሆንኩኝ የማን ሰው እንደሆንኩኝ አታውቀኝም አንተ የምታውቀኝ እንደዚህ ስናወራ ነው ገባ ስለዚህ ችግር የለውም አንተም በፖሊስ ጣቢያ አይደለም አልኩ ፖሊስ ጣቢያ እዛው ሄድክበት ፖሊስ ጣቢያ እዛው ነው እኔ ማስገባ ምን አይነት አቅም እንዳለኝ ደግሞ አሳያለሁ ልጄን ነው አልፈታም ወይ ማሜ ሰውዬ ህግ ቦታ ምናምን ይሄዳል ምናምን ያልኩት ህግ አለ ምናምን ህግ ያለበት ሀገር ውስጥ ያለ ምናምን ስል አንተ የማንዘር እንደሆንኩ ሳዝ ትተዋወቀኛለህ ፖሊስ ጣቢያ ነው እኮ ሂድ አለ ልክ እኔ ልከስ ስትሄድ እዛው ትቀራለህ አለኝ ይሄ ነው የሚገርም አጃኢብ ነው ማን ዲፍረንስም እኮ አይነት አለው እኮ ጣጣነትም አይነት አለው አሁን እርድናም አይነት አለው እኮ አጃኢብ ነው ልጅ የማስተምርበት ነው ሰውዬ እና ታዲያ ምን አገባኝ ግራዘሬ ብሬ ስጠኝ እያልኩ ነው እኮ ሙድ ትይዛለህ እንዴ ልበላ ብለህ ሁሌም ተበላ አይመለከተኝም በቃ ከተወሰደብህ ይኸውልህ ማሚ ሰማኝ እሺ እየሰማኝ ነዋ ጆን ዳንኤል አትበለ ይኸውልህ ሰማኝ ነኝ ይኸውልህ አንተም ሆንክ ማለት ነው ሌላውም ጌመር እንዳለ ብር የላከው ገባ አይደለ ጆን ዳንኤል ቤት ጊፍት ሲሰጥ ታየ ከዛ በኋላ እንዲሰጣችሁ ከሱ ለመብላት ብሎ ነው የተበላው ሁሉም ገባ አይደለ ስለዚህ ምንም የሚያገባኝ ነገር የለም ስትልክ ለኔ ያላማከርክም ጆን ዳንኤል ብላ አልጠይቅም እኔ ቤት ጊፍት ሰጠ ሁሉም አየኔ ጋር ሲሰጥ ሊበላ ብሎ ተበላ አይመለከተኝም በቃ ከተወሰደበት ገባ አይደለ ጆን ዳንኤል ብለ ሰሜን ኧረ ጉድ እንኳንም አላስገባልኝ እንኳንም ለኔ አልገባልኝ አሁንም እንኳን አልገባልኝ ለኔ እዚህ ያላችሁ ሰዎች ለማታውቁት ሰው አካውንታችሁን ከነስልካችሁ እንዳትሰጡ የፈለገ ገንዘብ ይገባላችኋል ቢባል አሁንም ደግሞ ብር የሰጣችሁ እነ ጆንም እነ ማሜም ወደ እናንተ አካውንት እንዳይገባ ሲሪየስ ክስ ከተከሰሰ እናንተም የዚህ የመኒ ላውንደሪንግ ተባባሪ ናችሁ ተብላችሁ ነው የምትገቡት ለምን እስካሁን እኔ ቅድም በነገርኩ ኬዝ አቡበከር አክመል እስካሁን እስር ቤት ነው ፍርድ ቤት እየተመላለሰ ነው ልጁ ግን የሁሉንም ገንዘብ የበላው ሰው ዱባይ ነው ያለውና ከጅማም ከመቀሌም ሁሉም ተይዘው ቀርበዋል አካውንታቸውን ሲጠቀምባቸው የነበረ ሰው ሶስቱም ከጅማም ከመቀሌም አቡበከርም እዚህ ከመርካቶ ተይዘው ቤተሰቦቻቸው ናቸው እየተቸገሩ ያሉት እነሱ ግን
አካውንታቸውን በመስጠታቸው ብቻ። ስለዚህ አሁንም ቢሆን ሄኖክ የሚባለው ሰውዬ እርግጠኛ ነኝ እዚህ እያለቀሰ የሚለምናችሁ ስላልወጣ ነው፣ ከዚህ ሀገር ስለሚያዝ ነው። አሁን ሉሊት የምትባለውንም ማሚያመልክትባት ከና አካውንቷ ደጀን የሚባለውንም እኛ እናመለክታለን። ሌላ ደግሞ ኪሮስ የሚባለው እናመለክታለን። ከዚህ በፊትም የተበላችሁት ሁላችሁም የሁሉም ስም ከባንክ ስቴትመንት ሲወጣ የተገናኘ ነው። በሰንጠረዥ አድርገው ባንኮች ይሰጣሉ። ደብተር ሙሉ ስቴትመንት ከአንዱ ወደ አንዱ እንደሄደ እና የአቢሲኒያ ባንክም የሁሉም ነገር ስለሚጣራ የንግድ ባንክም መያዙ አይቀርም። ልጁ እዚህ ጋር ጊዜ እየሰጣችሁት ነው። መልስልኝ አትመልስልኝ ጊዜ እየሰጣችሁት ነው። ምንም አያስፈልግም ንግግር። ቆይ ሄኖክ ይስማኝ። የሰው ብር የሰው ነው። አብሮ በእምነት የጀመራችሁ ቆይ ሄኖክ ስማኝ። የፈለገ ማስረጃ ይኑርህ እዚህ መተለ ሰው 1.8 ሚሊዮን ወይ 1.5 ሚሊዮን ኮይን ከምሰጥ ስራ ላይ የተስተጓጎለ ሰው የወሰድክበትን ሰው ለምንድን ነው የማትመልሰው ገንዘቡን እዚህ ጊፍት ከምሰጥ? እግዚአብሔር ይስጥሞ። በሚሊዮን አይደለም የተዘረፈው በቢሊዮን የተዘረፈው ብራዘር። አንተ ልጁ በጣም ከባድ ሰው ነው። ሊቢያ ያሉትን እንደዛ ከሰራ ከአረብ ደላላዎች ጋር ከሰራ ማለት እኮ ኢን ቢሊዮን ድረስ እስከ ዛሬ በኖረበት ድረስ በደንብ ሰርቷል። እንዴት ቲክቶክ ላይ እናቱንም ቢሆን መግረፍ ነው። የእውነት ነው የምነግርህ አልኩ። እኔ በሆነ አልምርም ነው የምልህ ማሚ። እናቱንም ገብቼ ገርፋታለሁ። የእውነት ነው የምነግርህ እንደዚህ የእውነት ነው የምነግርህ። ምክንያቱም ሊቢያ ላይ እንደዛ አጥንቱ እስኪወጣ ድረስ የሚገረፉት ልጆች በሱ ምክንያት እኮ ነው። አሁን ላይ እኮ በየቦታው ያለ ቲክቶክ ላይ የምትሰማው በየሰፈሩ የምታየው በሱ ምክንያት ነው። ምንም ሌላ ነገር ያደረገው እሱ ነው። ምንም ታው የሚባል አማርኛ የለም። የስንት እናት እንባ እያለቀሰች ነው። ገብቷል? አንድ እናት ብታለቅስ አይ ዶንት ኬር። ከመቶ በላይ የሆኑ እናቶች በስተርጅናቸው በመመንኮሻ እድሜነታቸው ስንት ነገር በማድረጊያ እድሜያቸው መንገድ ላይ የተንከባለሉ ለአንድ ልጃቸው እዚህ የተገረፈ ልጅ ሲባል እንዴት ነው እንደዛ እያለቀሰች እቺ ስትገረፍ ያኛው ያወጣል። ገብቷል? ምንም ትሁን እኔ አልሳሳም፣ አታስወሸኝ። ምክንያቱም አንድ ሴት ልጅ ከተመታች እዛ ጋር ነፍ እናቶች እንባቸውን ያቆማሉ። ቅድስት ነገር ከማሚ ጋር ሳወራ እንዴት ተገናኛችሁ? መጀመሪያ ግን ኦቲፍ ካንተ ጋር ይኸውልህ እኛ ከቻይና እቃ እንሰራለን እናመጣለን እና ወንድሜ ይዛን ያለው እና ታኬታ ምናምን እንልካለን እና ትላልቅ ቡድኖች እንደዚህ ከነማዎች የሚጫወቱት ያዙናል እና እሱን ደግሞ ሄኖክን የሚያውቁት ልጆች ነበሩ። ከዛ በኋላ እንደዚህ የሚባል ልጅ ነው የሚልካው ቻይና ምናምን ተባለ ተነገረው ምናምን። ከዛ እሱ የኔን ወንድም እዛ ያለውን ኮንታክት አደረገውና እንደዚህ አለኝ እኔ ኦርደር ማድረግ ፈልጌ ነው ምናምን ነገር አለ። ኦኬ እሺ ምናምን ትችላለህ ተባለ። ጥቁር ይሁን ቀይ አናውቀውም። 200-300 ሺህ ብር ቅድሚያ እያስገባ ነው የሚልክ እንትና ምንልክለት ነው። ቂጤ ከተተነፈ ያ ሰማኝ ገባው እኔ ላይ ገብቻለሁ። ገብቶኛል። አሁን እያልኩ ያለሁት እኔ ላይቭ ላይ ነኝ። ማስተላለፍ የምትፈልገው መልእክት ካለ አሁን ለኔ እንዳስረዳኝ ግባና ለሁሉም አስረዳቸው። እሺ እዚሁን አንተ ማውራት ካልቻልክ መግባትም ካልቻልክ ስማኝ፣ አንድ በአንድ ሁሉንም ጠይቅልሃለሁ። ቃላብ መጀመሪያ ካንተ ልጀምር። አንተ ጋር አውርተን ተስማምተናል። በውስጥ መልስልሃለሁ ብዬ እሺ ብለኸኛል። አዎ እኔ ምን መሰለህ ይኸውልህ ቅድም ደውሎ ያለበትን ሲቹዌሽን አስረዳኝ። ይሄ የሊቢያ ምናምን የሚባለውን አላውቅም ነበር እኔ ገባህ። ከዛ ጊዜ ያስፈልገኛል ምናምን ብሎ ተሳቆ ሲጠይቀኝ የማሜን ብቻ ዛሬ በቃ 2 ቀን እንዲሰጠኝ ጠይቅልኝ አለኝ። እሺ ብዬ ማሜን ደውዬ በመጀመሪያው የእሱን አቋም ስነግርህ እሱ ምንድነው የሚለው እዚህ ጋር ሁሉም ሰው መጥቶ ይጮሃል እንጂ እኔ በትክክል ገንዘብ የወሰድኩባቸው ሰዎች ጥቂት ናቸው፣ ለነሱ መልሳለሁ ነው የሚለኝ። የመጀመሪያው ለኔም መሰለህ እኔ እንደዚህ ማለት አልፈለኩም ላይ ብላይና በውስጥ እንጨርሰው፣ እኔ ወደ ሌላ ታሪክ እየሄደ ስለሆነ በውስጥ እንጨርሰው ስለው ምን ማሳመኛ ምን ልላክልህ አለኝ። አሁን ሄኖክ እየሰማ ነው እንግዲህ ኮንፊርም አድርግልኝ። ከዛ ምን አልኩት በቃ እኔ ያለህበትን ሀገር አሳየኝና የሆነ ሀገር ነው ብሎ ነግሮኛል። ሊቢያ ነው አላለኝም፣ ሌላ ሀገር ነው ያለኝ። ያን ሀገር ስለማውቀው አሳየኝና እዛ መሆንን ካረጋገጥኩኝ ወይ ደግሞ በቪዲዮ ደውለ ማንነትን ካሳየኸኝ እኔ አምናለሁ፣ የፈለግከውን ጊዜ እሰጥሃለሁ፣ 150 ሺህ ብሩን እንድትመልስልኝ አልኩት። ከዛ በውስጥ ተስማማን። ቪዲዮ ላከልኝ የራሱን እኔ ከቃላብ ይሄን ያህል ብር ተበድሬያለሁ እመልስለታለሁ እያለ ማለት ነው።
ከዛ በቃ እኔ የራሴ በቂ ፋይል አለኝ። ነገ ወደ ፖሊስ ሄድ ያንን ቪዲዮ ማሳየት ይችላል ካልከፈለኝ። ገባህ? መልሳለሁ ያንተን ትንሽ ቀን ስጠኝ ብሏል እሱ። ካንተ ጋር ካወራሽ ያንተን እንጨርስ መልስልሃለሁ ካለ አዎ እኔ ከሱ ጋር ተስማምቻለሁ። ለዛ እኮ ነው ማሜን 2 ቀን ስጠውና ያንተን የሚጨርስልሃል ብዬ ነገርኩት። ለዛ ነው ከዛ በኋላ የሊቢያ ኬዝ ምናምን ሲመጣ እኔ ላሻልኩኝ። ገባህ? እሺ ያንተሽ ችግር የለውም። የሊቢያው ምናምን ቀስ ያልን እንደርሳለን። ሄኖክ ኤልያስ የሚለውን አካውንት ያስከው ልጅ 36 ሌቭል ያለው አካውንት የሱንም ወስደበታል ስለው እሱን አውርቻለሁ። አሁን በዚህ ሳምንት መልስለታለሁ። ስመልስለት ደግሞ አካውንቱን ሊመልስልኝ ተነጋግረናል። አውርታችኋል? አዎ እኔ እኮ ተናግሬያለሁ። ሲጀመር ተስማምታችኋል ወይ? አካውንቱን ልክ ብሩን ሲመልስልህ አካውንቱን እንደምትመልስለት እኔ አካውንቱን ያደርግልኛል። እኔ እኮ ሲጀመር እኮ እዚህ ጋር ችግር የለብኝም። አይ እሱ አካውንቱን ስለሚፈልገው ነው እኮ። ለምን አልሰጠውም? እሺ ሌብል 36 የሚደርሰው እኮ በትረስት ነው። ሰው ችግር የለውም። እግዚአብሔር እረኛዬ ነው የሚለውን አካውንት አስገቡታል። እግዚአብሔር እረኛዬ ነው የሚለው ደግሞ አሁን እሱ የሚለው ማለት ነው ማሜ የቀድሙ ሉሊት የሚለው አካውንት ላይ 100,000 ብር ብቻ ነው የገባው ነው የሚለው የማሜ 100,000 ብር ብቻ። ማሜ 100,000 ብቻ ነው እንዲበላ አለ እሱ አለ። እኔ አሁን ሁሉም አንተ ላይ እያለ ይቀስሩብኛል እንጂ እየሰማ ነው። ሰርቼ መልሳለሁ ብዬ ሁሉንም አውርቻለሁ። የኔንም አዎ የማሜንም ያንተ ጋርም ያለኝ ሰጥቶ የሚመልስልኝ ለኔ ላምበርጊኒ አልቀረ ለልጄ አይፎን፣ ለኔ አይፎን፣ ለምስቴ አይፎን፣ ላምበርጊኒ መኪና፣ 5 ክፍል ቤት ሰውዬ 1 ሚሊዮን ብር ነው በላኝ። ሞኒ ልላክልሽ በውስጥ ከፈለግሽ ላክልኝ። በውስጥ ማሜ ካንተ ጋር በውስጥ እናወራለን። ሰፊ ዲስከሽን ስለሚፈልግ በቃ የማሜን እንትን በለውና ኦቲኤፍ ትሬዲንግ እዚህ ጋር አለ። ኦቲኤፍ ትሬዲንግን ደግሞ ያለኝ ጫማ እንነግድ ነበር ለኳስ ተጫዋቾቹ ማድረስ እና ኦቲኤፍ ትሬዲንግንም ወደ 350,000 ብር ምናምን አለብኝ ነው ያለኝ ነው። ይኸውልህ ዛሬም ደውዬለታለሁኝ ቴክስት እያደረገልኝ ነበረ። ለማሚም ልኬለታለሁኝ። ላወራው ፈለኩኝ አልቻለም። ዛሬ አስገባለሁ ነገ አስገባለሁ እያለ ረጅም ጊዜ ሆኖታል። ሚስቴ ናት ብሎ ስልክ የሰጠንም ጋር ደግሞ ደውዬ ስጠይቃት ገንዘብህን ዛሬ ድረስ አልመለሰልህም ወይ ያለችው። ቆራርጦ አሁን እሱ 300 ምናምን ይላል 480,000 ብር አለኝ እሱ ጋር። እኔ በሱ ምክንያት ወንድሜ ቻይና ላይ ምን ያህል እንደተጉላላ አውቃለሁ። በፍቅር አውርቼዋለሁኝ፣ በሰላም አውርቼዋለሁኝ። ምንም አይነት ነገር ክፉ ደግም ሳንነጋገር ነው ጸጥ ያልኩትኝ። ግን ላይክ አሁን ሳያው ሁሉንም ነው ስካም እያደረገ ያለው። ከዛ በኋላ ነው በቃ ማለት እዛ ነው የደበረኝ። ያንተን አምኗል በልጅ እኔም በተለያየ አካውንት ውስጥ ማስመለስ ውስጥ ምንድነው ያንተ ጥቅም? ለሁሉም ሰውስ ነው ወይ ጆ እያልክ የምትናገረው? ብዙ ስክሪንሻት አይተናል። ሄኖክ እየሰማ ነው። 350,000 ሳይሆን 480,000 ብር ነው ከኦቲኤፍ ትሬዲንግ እምነቱን ምኑን ስራውን ክዳ የወሰድከው። ለምንድን ያልመለስክለት? በየጊዜው እየጠየቀ የኔን ስልክ አላነሳ ብሎ ዛሬ ለምሳሌ ወንድም ይገደው ይመልስልህ እሱን አባብሎታሉላ። ሄኖክ አይ አንተን አይደለም እዚህ ጋር እንትን ላይ ገብቷል። ሄኖክ ቴሌግራም ላይ እያወራኸኝ ነው። መልስለት። 480,000 ብር ለምንድን ነው ያልመለስክለት በጊዜው? 480,000 ብር ነው አጠቃላይ ወሰድ። እንደዚህ አይመጣም 350,000 ብር ነው የሚመጣው። እሱም ደግሞ ያልመለስኩለት ደግሞ ነግሬዋለሁ። በስራው ከስሬ ነው ለዛ ነው ብዬዋለሁ። 480,000 በስራው ከስሬ ነው አላለኝ። እኔ ኬዝ በቃ ዝቅ ያለ ነው ልውረድ መሰለኝ። አንተ እኮ አትርፈሃል ስጢፎ። ያራዳ ልጅ እኔ መቼም እኮ አይበላም አባቴ ስጢፎ። እኔ እንደውም ተመችቼው ነበርና እኔን ጀለስ ሊያደርገኝ ነበር የፈለገው። አሁንም ይሄና ከላይ እያየሽኝ ከሆነ እኔን አውቀሽኛል አባቴ። ግን መጀመሪያ እኔ ተቅለብልቤ አርጀንቲና የዓለም ዋንጫ ጊዜ ከነ ካሌብ ጋር ወደ 5 አንበሳ ምናምን አድርጌ ስቶሪም አድርጌው ነበር። ይሄና ጋር 2 አንበሳ ብዬና ተበላው። ከዛ ግጨኝ ምናምን ነገር ሲለኝ እንዴት ነው የምገጨው ብራዘሬ? በህግ ጠይቀኝ ነው ምናምን ብዬ በቃ ሙዳስኩ ምናምን ነገር። ከዛ ጭራሽ እንትና ማሜ እንደውም እንትን ሊለኝ ለጊፍተሮቹ ስጣቸው ምናምን የተበላኸውን ምናምን ሲለኝ እኔ ደግሞ ቁማር ነው ሚዲያ ላይ እንደዚህ ቁማር ነገር በቃ አላስተላልፍም ብዬ ላሽ ብዬ ከሱ ጋር ግን በውስጥ አውርተን እንዴት ነሽ ምናምን ብሎ በቃ በውስጥ ጀለሶንም ምናምን አለውልሽ አባቴ ምን ያስፈልጋል ምናምን ሲለኝ አይ በቃ አሁንማ ቻሌንጅ ልጀምር ነው ባጃጅ ልሸልም ነው ስለው
ባጃጁን በቃ እስጢፍያ አባቴ ስንት ነው አለኝ። እኔ ደግሞ በቃ 350 ቢሆን ነው ብዬ ስጠይቅ 700 ሺህ ነው ባጃጅ 700 ሺህ ነው ያልኩት። በቃ ጨምረን ለምን ዲዛይር አይሆንም አለኝ። አይን ውስጥ እንገባለን የኔ ወንድም፣ ዲዛይርማ ትጎጅብኛለሽ ነው እኔ እና እሱ ስናወራ የነበረው። በቃ ባጃጅ ቤቶቹን አገናኘኝ። አየር ላይ ብሩ ይገባል፣ ባጃጁ ይገዛል ምናምን። በቃ ያራዳ ልጅ እንዴት ነሽ ነው የምንባባለው፣ እናወራለን። ከዛ ግን ከሆነች ታይም በኋላ ምን አለኝ፣ ግራውንድ ስር ነኝ አባኪያ እና እስቲ ዝም ብለሽ ወደ አዲስ አበባ ሊሆነ ሰው 50 ኬ እስቲ በቃ ላኪ ታሟል ተባልኩ ስባል፣ እኔ ደግሞ ያራዳ ልጅ ነኝ። እኔ የሚው ሳምፕል ስቱዲዮ እየተቀዳው ነውና ስወጣ አንድ ላይ አንቺም ስትወጪ እኔም ስወጣ እናወራለን አልኩት። ከዛ በኋላ ያላሽ ተባለና ኔክስተኛው ቀን ላይ 17 ስልክ ቼክ አድርጊልኝና ለሲስተር ከዩኒቨርሲቲ ተመርቃ ጊፍት ልገጭ ነው አለኝ። አሁንም ድጋሚ ሳምፕል እየገባው ነው ያራዳ ልጅ አልኩት። እኔ እኮ ገብቶኛል ግን በቃ መቼም አልሸወድም። ያው ምናልባት ደግሞ ቼክ ሊያደርገኝውን ባጃጅ ስለሚገዛ በ50 ሺህ ብር ይገምተኝውን አልኩና አይ 50 ሺህ ብሩንማ መቼም አልክም አልኩላችሁና ያራዳ ልጆች። አሁን ትላንትና ሳይ ግርግር ተፈጥሮ ማሜ ጋ ምናምን ቴክስት ላይ አሁን ቅድም ከ3 ሰዓት በፊት እናንተ ገብታችሁ ገብቼ ንቀት ነው ወይ እኔን 50 ሺህ ብር የጠየከኝ? ሌላ ቦታ ኢን ሚሊየንስ እየጠየቀ እኔ ለምንድን ነው 50 ሺህ የጠየከኝ አልኩት። እመቤቴ ንቀት ነው አርኪታ ምንጠየቀው? ብራዘር አርቲስት ነኝ አይደለ? እኔን ኢን ሚሊየንስ ለምንድን ነው ብዬ አንተም ማመንካቸው አለኝ። ተል ብዬ መርቀኝ ከሆነ ለጆን ዳንኤል እንዳነግረው ስለኝ፣ አረ ችግር የለውም ቲክቶክ ላይ እየደወለልኝ እኮ አካውንት ንገረኝ አልኩት። ሊሚት ይችላል አለኝ። አረ ችግር የለውም ሊሚት ምን ሆነህ አልኩት። መንግስት ነኝ እኮ ራሴን እየቆለልኩ ነው እኮ። አይ ማሚ በግድ ሌላ ማሚ ግን ዋናው አንተን አሁንም ቢሆን በጣም የሚገርም የፈጠነ ነገር ይስለው ግን ለጆን እንዳልነገር ይደብረዋል ምናምን ብራዘሬ ነው ምናምን ሲለኝ አረ ምናምን ችግር የለውም ምናምን ነገር እና አሁን ከ10 ቀን ነው ምናምን በኋላ እመጣለሁ እዚህ ገስት ሃውስ ምናምን ያዛለኝ እዚህ ቦሌ አካባቢ ከአንተ የማይርቅ ቦታ 5 ክፍል ለእኔ ይሰጣል የተባልኩት ማለት ነው። እና 5 ክፍል ያዛለኝ እኔ ተከራይቼው ለአንተ ሊሰጠን እኮ አስበዋል። እናንተ ዝጠፋችን ማለት ነው። አንተ ከባድ ቀበረኛ ነው ግን እግዚአብሔርን ነው የምልህ። ሰው ህዝቡ ተጠላልፏል እያልኩ ምን ሆነሃል? እንዴት አድርጎ ያነካኳል ሲስብ አስበዋል በራሱ ሳንቲም እና ማለት ነው። ምናምን ቦሌ ያዝልኝ ገስት ሃውስ ምናምን ፍሬውን እንዲህ ምናምን የተፈረፈሩሽ መፍሩሽ ይሆናል። አረ ችግር የለውም አለ ያልኩት። ከዛ ምን አለ እንትን አለ እንጂ እውነትም ላምበርጊኒ ትያለሽ አለ። የተመኘውልህ እሱን ነው፣ እሱን ገዛልሃለሁ አላለኝም። ኧረ ወይ አይባልም ማለት እንዴት ነው እንደዚህ የዋለቱ ቀመሃል ማለት ነው። እግዚአብሔር አይፎን ለእንትና ለኒሞና አይፎን 3 አይፎን እንደገና ምን አለ የ1 ዓመት የትምህርት ቤት ኔክስት ስንት ዓመት ነው ኬጂ የሚማረው? 3 ይርስ ምናምን ዘግቼዋለሁ አለኝ። ተዘግቷል እኮ ዘግቼዋለሁ። ተቆለፈ ምን ሆነሃል ሰውዬ? በቃ እኔ እያወራ ያለሁት እኔ ከመሌ መሰለኝ። ምን ሆነሃል? እውነትም ተቆለፈ። አላህ ምስክር ነው። በዚህ በግራ በኩል ነበር ስቅም የነበረው፣ በቀኝ በኩል ማን እንዳመጣው ካላህ ውጭ እኔም አላቅም ምናምን። እዚህ ጋር ነበረው ሰውዬ በቃ ተገናኝኩ ምናምን። ሰሚራ በቃ አለፈልን ነበር። ይኸው ፊት ለፊት ኑፍ ደርቤር አልኳት። ውይ መብሩክ እንኳን ደስ አለች። አልሐምዱሊላህ አልኩ። በቃ አሁን ኮንዶሚኒየሙም ይሳካል ምናምን። አሁን እንትኑን ላምበርጊኒ ከሚሆን በቃ ቪኤት እና በቃ እንትን ገስት ሃውስ ምናምን ነገር ይሆናል። ቱክሰን አልተባለም። እኔና ሰሚራ ተጨቃጨቅን እያልኩ እኔ ባለ 2 መኝታ ላይ ሰሚራ ባለ 3 መኝታ ትለኛለች። ኧረ ማሚ በእናትህ አታስቀን። ተበልተህ ታስቃለህ አንተ። ጉድ እኮ ነው። አላህ ምስክሬ ነው። እኔ ባለ 2 መኝታ ነው የምላት። ሰሚራ ኖ እንተው አለች። በቃ ሰራተኛው አለችኝ። ባለ 3 መኝታ ይሆን አለችኝ።
ማሜ ልጅ እኮ ምላሱ በጣም ነው የሚያሳምነው፣ በጣም ያሳምናል። ኧረ ቢስሚላህ እውነት ነው የምልህ እንትን ውስጥ ነው የሚከት እንዴት ወንድሙ በያ በቃ ምናምን እያለ ነው የሚመጣውና እኔ እኮ ልልክለት አሁን ትሬዲ ተደርጎ አንድ ፍላወር ሰጥቶኝ አያውቅም እኮ አንድ ቀን። የምን ፍላወር ሜምበሩ ነው አያውቅም ነው ቤት ማሜ ግን እንዴት ላልሰጠ ሰው ግን እግዚአብሔርን እንዴት ላልሰጠ እኔ ሴታውቃለሁ አንተ ቤት ነው ካርሎስ ቅድም ከሳሚ ጋር ስታወሩ ነበር። ማሜ ያልከኝ በምን ጉቺ መጣች? ጉቺን አስገባት ማለት አይ ጊፍተር ምናምን ፎሎ አድርጎ ሂዶ ሰውዬ ጊፍተር 40 ሌቭል ይቦልካል። እኔ ጋር ተው እኔ ኮተት እንደዚህ ፎሎ አላደርግም። የጆን ዳንኤል ጊዜ ማንና ፈረንሳይና የሆነ ሀገር ሲኖራቸው ጆን ዳንኤልን በላው 3 አንበሳ የተጫወተ ማለት ነው። እና የፈጠነ እየሮጠ መጣና በውስጥ ራሱ ማሜ ፕሊስ ከጆን ዳንኤል እንዳትጠይቀዋል እንዳትቀበለው እሺ አለኝ። እኔን የምሰጥ ሲለኝ በጣም ነው የተደመምኩበት። በቃ ተደመምኩ ብቻ ሳይሆን እጅግ በጣም ነው ልክ እንደዚህ የሚያደርግ እኔም እኮ አንድ ኑር ሁሴን አለኝ ኤቭሪ አሁን ለነገሩ ልክ ነገ ይሰጠኛል በሚል ተስፋ እኮ ነው ሁሉም አይደለም እንጂ እኔ ከፍልለታለሁ እንዳትቀበለው አለኝ። እኔ እንትናን በልቼ ጆን ዳንኤልን እና በጣም ይሄ ቅድሙ ልጅ አሁን የበላው ልጅ እኔና ጆን ዳንኤል እኔ ፈረንሳይ ያሸንፋል ብዬ ሄድኩ፣ እሱ የሆነ ሀገር ያሸንፋል ብሎ ሄዶ ተበላ። ኦኬ ከዛ በኋላ መጣና በውስጥ ማለት ነው ራሱ ነው የጻፈልኝ። ይሄ ራሱ ያ ሄኖክ ማለት ነው እንዳትቀበለው ከጆን ዳንኤል እኔን የምሰጥ ሲለኝ በጣም ተደመምኩበት። በምንድን ነው የተደመምክበት ካልከኝ እንዲህ አይነት ጊፍተር አለኝ እኔ ኑር ሁሴን የሚባል በጣም የሚወደ እንዲህ አይነት ነገር ላይ በቃ ሄዶ ይቆልፍልኛል፣ ይዘጋልኛል። እኔም እኮ ምርጥ ጊፍተር አለኝ ኑር ሁሴን የሚባል አንተ በቃ ጆን ዳንኤል በጣም እድለኛ ነው አልኩት። ምርጥ ወንድም አለው እንዲህ በማለት ብቻ አልኩት። ከ3 አንበሳ ስንት እንዳወረድኩት ታውቃለህ? በአንድ አንበሳ በቃ እንዳሰጠኝ አልኩት። አንድ አንበሳ ብቻ ስጠኝ አልኩት። ለአንተ መልካምነት በጎነት ገባ። እኔ ለጆን ዳንኤል እከፍልለታለሁ ሲል በጣም ተገርሜ ማለት ነው። ያኔ ነው በቃ የተግባባ ነው። ይመጣል፣ ገዝቱ ይገባል ምናምን። እስኪ የሚያስቅ ቪዲዮ ምናምን ሼር አድርግልኝ ይላል። የድሮ ገና ላይቭ ላይ ስመጣ ምናምን ነገር የሆነ የፍጨት አስተማሪ የምመስለው የሆነ ሆረር እንዳለ በቃ ልክለታለሁ። ይስቃል። በቃ የሆነ ሲስቅ ሁሉ 3-4 መስመር ኢሞጂ ነው የሚልከው። ለካ ሙድ እያያዘ ነው። እኔ እኮ የሳቀልኝ መስሉኝ። ሄኖክ እኮ ጆይን ስልኔ ቤት በቃ የሚያስቁን ነገሮች እየፈለግኩ ነው የማስቀው። ፊቴ ላይ ቀልዳለሁ፣ እዛ ላይ ቀልዳለሁ። እሱን ለማሳቅ ቀመረና ደወለ አባቴ። ሄሎ ማሜ ምርቅን ብዬ አይ ስለው በያለ ብሮ ያራድዬ ልጅ እንደዛ ነው ያራዳ ልጅ አለ። እንዴት ነው ጩጬው ምናምን ነገር አለ። ኧረ አሪፍ ነው ምናምን ነገር በቃ ምናምን ነገር አለ። ጀመረ ለእኔ አይፎን፣ ለሰሚራ አይፎን። እኔ አንድ ነገር ልንገርህ፣ ትልቅ ነገር የሚመኝ ሰው በጣም ደስ ይለኛል እና ላምበርጊኒዋን ፕሮሚስ አለ። እኔ ሰውዬ በቀን 10,000 ብር አስገባልሃለሁ ይለዋል። ግን አካውንትን ከነ ሞባይል ባንክ ስጠኝ አለው። 0 አካውንት አድርጎ ይሰጠዋል። ሌላ የጅማ ዩኒቨርሲቲ ተማሪዎችንም እንደዚህ ብሎ ይቀበላል። ሌላ ወደ መቀሌ ያሉ ልጆችንም እንደዚህ ይቀበላል። የብዙ ሰው አካውንት ይቀበልና እሱም ያደረገው እንደዚህ አሁን ሄኖክ የሚባለው እንዳደረገው በሶሻል ሚዲያ ይጀነጅናል። ከዛ ለልጆቹ የቀን ተቆራጭ ያስገባላቸዋል ወደ ሌላ አካውንት። የሁሉንም አካውንት ግን እሱ ነው ቁጭ ብሎ የሚጠቀመው። አሁን እዚህ ጋር ቅድም እንደነገርኳችሁ ቅድም ያወጣ ነው ይሄ ደምስና እንትን የሚባሉ ስሞች የእነሱን አካውንት እሱ ይሆናል አክሰስ የሚያደርገው። ግን አሁን ዘመኑ ስለተሻሻለ ከፋይዳ ጋር ስለተገናኘ የእያንዳንዱ ሰው ይወጣል። የእያንዳንዱ አካውንት አንድ ሰው አንድ አካውንት ብቻ ነው መክፈት የሚችለው በፋይዳው። ስለዚህ አሁን ነገ ለፌዴራል ፖሊስ ሄዳችሁ ስታመለክቱ የመጀመሪያ የሚይዘው ከነ አያታቸው የተመዘገበው አካውንታቸው ላይ ገንዘብ የገባ። አሁን ማሜ ለሉሊት ነው ያስገባው፣ ሉሊት ትያዛለች። እኔ ደግሞ ቅድም ያነሳውላችሁ እዚህ ጋር 2 ስሞች አሉ። አንደኛው ኪሮስ ገብሩ የሚል፣ አንደኛው ደግሞ ደምስ ደጀን ገረሙ የሚል። እነሱ ይያዙና ለማን ነው አካውንታቸውን የሰጣችሁት? እንደዚህ አይነትስ አካውንት ሲገባላችሁ ወዴት ነው ይባላሉ። እዚህ ጋር ማለት ነው አንድ መነግረህ ነገር እዚህ ጋር ማለት ነው ይሄ ደጀን የሚለው አካውንት የኔ ነው። እንዴት ነው የሚያደርገው? እኔ ብር በቃ ለእንትኑ ነው የሚልክልኝ ነበር በቃ። ስለዚህ አንተም ነገ ታሳሪ ነው። የዚህ ሄኖክ የሚባለው ደግሞ ስሙ ብሩክ ደጀን እና እኔ አባት ነኝ ነው
ና ጠበቅሽ እንዴት ነው ታዲያ? አይደለም እይ አባቱ ባትሆንም ስማኝ ደጀን ነገ ተይዘህ ትጠየቃለህ። ወይና ኢለይሂ ራጂዑን ይኸው ዋናው ደጀን ከሆነ እና ይሄ ሁሉ ብር የሚገባው አንተ አካውንት ውስጥ ነው ማለት ነው። አልገባም እያየሁ ዝም ብሎ ነው በየቆራረጠ ከዛ ሰው ነው አይደለም። ቆይ እይ ስማኝ የገባልህን ከነቀኑ ማሳየት እችላለሁ። እኔ ማሚ በትልቁ አድርገኝ ማሚ በትልቁ አድርገኝ። የሄኖክ ትክክለኛ የበፊት ኢንስታግራሙ ይሄ ነው። በትልቁ አድርገኝ። አየሁ ማን እንደሚል ስሙ ብሩክ ደጀን ነው ትክክለኛ ኢንስታግራሙ። የሄኖክ ብሩክ ደጀን ነው። አባቱ ላይሆን ይችላል ግን ሊገናኙ ይችላሉ። እኔን ደግሞ ያው ማሚ የኔን ያው የገባልህ ስሙ ደጀን ገረሙ ጸጋዬ እያየን 300,000 ብር ደጀን አልደረሰህም። ይሄ ገንዘብ አንተ ጋር አልደረሰም። 300,000 ብሩ ይልከዋል ነገርኩ። ይሄ አንድ ጓደኛ የተበላው ገንዘብ ነው። ማሚ በትልቁ አድርገኝ ነው ማሚ በትልቁ አድርጉ። ሞንን በትልቁ እንዴት እንደማሳያ አላውቅም። ደጀን አየው ደጀን 300,000 ብር እዚህ ጋር። ከዛን ደግሞ ሌላ ደግሞ አለ። ሌላ ደግሞ የገባለ ደጀን ገረሙ 100,000 ብር ደግሞ ሌላ ጊዜ ተልኮልሃል። የላኪውን ስም ማሳየት ስለማልፈልግ ነው እዚህ ጋር የተበላውን ሰውዬ እና ደጀን አንተ አካውንት ላይ ከሌላ ይሄኔ ሌላም ሰው የላከልህ ወደ አንተ ነው የገባው። እየሰማ ከሆነ ስምህ ራሱ እንዴት እንደሚያደርግ ታውቃለህ? ኮይን ነው አስልኮ ጊፍት የሚሰጠው። አንተ አሁን ተይዛ አንተ እሺ ስምህ ማን በል አባቴ? እኔ ናቲ ይባላለሁ ብራዘር። እኔ 4 ኪሎ ልጅ ነኝ። ናቲ ይባላለሁ። ሄኖክ የሚባለው ልጅ የቅድስተ ማርያም ልጅ ነው፣ የሰፈሬ ልጅ ነው እና ለማንም የማይመለስ ነው። እንኳን ለእናንተ አይደለም ለእኔም አልተመለሰም። የተናገርኩት ነገር ማለት ነው። አዎ እኔ ምንም ያለውን ነገር እናገራለሁ። እኔ ሊቢያን ያለሁት ብር በልቶኝ የኔን ብር ፎቶ ቪዲዮ ስላለ እኔ ይስማ የሰፈር ሰው ይልኝ ይወቅልኝ። እኔ እዚህ ሊቢያ ቀረሁ አንተ ብሬን በልተኝ ብየው 2-3 ጊዜ በአካውንት ቆይ ምናምን ብላም ሳገኘው ይልና 50,000 ልክልኛል። አንዴ ሳገኘው 100,000 አንዴ 30,000 ምናምን እያለ እንደዚህ እያለ ዛሬ ነገ እያለ የሆነ ስንት ጊዜ ቤተሰብም መሄድ አልቻልኩም። ሉሊት የሚባለው አካውንት የኔ የእህቴ። እሺ ቆይ ወንድሜ አንዴ ቆይ፣ የት ነው የሚኖረው እሱ? አሁን ሊቢያ ነው የሚኖረው። ሊቢያ እንትን ነው የሚኖረው። የት ነበር መሰለኝ? ሉሊት ኢትዮጵያ ነው ያለችው። የኔ እህት ነች፣ እህቴ ነች። ቆይ እንረጋጋና አንድ ሰው ነው። ቆይ እሺ አንድ ሰው ቀስ ብላችሁ አሪፍ በቃ ትክክለኛ ሰዓቱ ላይ ደርሷል። አሁን አንዴ እሺ ስምህ ማን አልከኝ? ጥያቄ እንጠይቀው። ናቲ ይባላለሁ። ናቲ ይኸውልህ ናቲ አንዴ ቆይ ናቲ ማሜ ወደ 1 ሚሊዮን ብር በሉሊት የሚል አካውንት ሞዴሬተሮች ሚዩት አታርጉ። ሞዴሬተሮች ሚዩት አታርጉ። ማሜ ወደ 1 ሚሊዮን ምናምን ብር የሚጠጋ ሌሎችም የተጭበረበሩ ምናምን ኦልሞስት ወደ 2 ሚሊዮን ምናምን ብር ወደ አንተ ወደ ሉሊት የሚል አካውንት ገብቷል። ምን ያክል ደረሰኝ? ሉሊት የሚል አካውንት የላቸውም። ምን እህቴ ነች። እኔ ሙሉ ዋስትና ማሜ ስንት ነው ገባ እያልክ ያለው? በሉሊት በሚባል አካውንት አልገባም። ሉሊት በሚባል አካውንት አልገባም። ሉሊት የሚለው አካውንት የኔ እህቴ ነው። እኔ የኔ እህቴ አካውንት ነው። ታዲያ ይኸው እዚህ ጋር ላሳያ። ምን ችግር ያሳየህ? ምን ችግር አለው? የአካውንት ነው ብራዘር። እኔ ሊሆን ይችላል። እኔ ነኝ እኮ ያስገባሁት ማሜ ማለት ነው። እንዴት አልገባም ትላለህ? ደረሰኝ ያሳየኝ፣ ችግር የለም። ሉሊት አካውንት የሚል አካውንት ከገባ አሳየኝ። እኔ እኮ አብራ እየሰራች ቢሆንስ ብራዘር አንቺ በቪዲዮ ሉሊት ማለት ይችላል። አካውንት ነበረው አካውንቱ አዎ እና ታዲያ ምን ላሳየህ? ያስገባበትን ደረሰኝ ያውጣል። ከዛስ አሳያቸው። አንድ ሉሊት አካውንት የሚለውን እንዳሳየ ደረሰኙን ለነሱ አውጣና አሳያቸው። እዚህ ጋር እኔ እርግጠኛ ስለሆንኩ ነው በእህቴ እርግጠኛ ስለሆንኩ ነው። እሱ እኔ እዚህ ብዙ ብር የተበሉ ልጆች አሉ። እንኳን እኔ አይደለም 20 ልጆች እዚህ አመጣላለሁ። ሁላችንም በቪዲዮ እንወጣለን። እንግዲህ አሁን ምን ትላለች? ይሄ ነገር እንዴት ነው መሆን? ላሳይ አሳይ። እኔ ማን በፊት ለፊት ነው የምናገረው። እርግጠኛ እርግጠኛ አካውንት ይኸውልህ ስማኝ ማሜ አንዴ ዝም በሉ። ልጁን እያዋራሁት ነው ቴሌግራም ላይ ሄኖክ የሚባለውን ዝም ብላችሁ ስሙ። ሞን ዝም በሉ ስትባሉ አትሰሙም። ልጁ እያወራኝ ነበር፣ ዘጋው። ኦኬ መሆን አሳይኛለሁ። ላሳይ። ይሄ ነገር ችግር አይፈጥርም። እሱ ሊቢያ ነው ያለው፣
እህቱ አዲስ አበባ ናት። ማሜ የሆነ ነገር ልንገርህ፣ አንድ ሚሊዮን ብር ካልሆነ ያስገባው 1 ሚሊዮን ብር አትበል። አንተንም ሊያስጠይቅ ስለሚችል ያስገባውን በትክክል ተናገር። ማሜ እኔ የሆነ ነገር ልንገርህ። ቆይ አንዴ እኔ ወልደህ በእርግጠኝነት 100% ስለሆነ ነው እንደዚህ በቪዲዮ ሞጥቼ ማውራው ማለት ነው። ሉሊት ማለት የኔ ታናሽ እህቴ ነች። የሚገርም ነገር እና እኔ ቪዲዮ አለኝ፣ ከፈለክ ቪዲዮውን እመልክልሃለሁ። ሄኖክን እንደዚህ ራቁቱን ቪዲዮ ይዤበት እኔ የሰፈር ልጅ ነው። እኔ 4 ኪሎ ልጅ ማንም ሰው ያቀኛል። ይሄንን ቪዲዮ ፖስት አደርግልሃለሁ ብዬው ነው። ብር ባገኘሁት ቁጥር እኔ አባሬ ብሬ ስጠኝ ባልኩት ቁጥር በሲስተር ብር የሆነ አካውንት ብር ያስገባልኛል፣ የሆነ ብር እንደዚህ ያስገባልኛል። አንተ 100% እኔ በዛ አካውንት 1 ሚሊዮን ብር እንዳላስገባህ እኔ እናገራለሁ። ስንት ነው ያስገባሁት? አላቅም እኔ ስንት እንዳስገባ። እኔ ሰሞኑን 50 ሺህ ብር አስገብቶልኛል። እሱን ነው የማውቀው። ማን? ማሜ አንዴ የሉሊት ወንድም እንዴት ነህ ወንድሜ? ሰላም ነው። አንዴ የሉሊት አካውንት እንደዚህ ገብቶልኛል ወይ ብዬ እላታለሁ። ሄኖክ ደረስ ስክሪንሾት አድርገህ አሳየን እስቲ፣ አካውንቱን ስክሪንሾት አድርገህ አሳየን። ባላንሱን ሌሎቻችሁ ዝም በሉና ነው ብቻ አውራ። ባላንሱን ስክሪንሾት አድርገህ እሷ ትላክልህ እህትህ። ካርሎስ ምን ተፈጥሮ ነው? አንድ ጊዜ ታስረዱኛላችሁ። ካርሎስ ምን ተፈጥሮ ነው? አካውንቱ ምን አለ መሰለህ፣ አንዴ ለቤላ ክሊር ለማድረግ ሄኖክ የሚባል ጊፍተር መጥቶ ህዝቤ የተሻለ አገኛለሁ ብሎ የአባቱን ስም በትክክል መጻፍ ለማይችል ሰው የሀገር ገንዘብ ሲያስገባ ነበር። ተቸገርኩኝ አጣውኝ እያለ የአንዱን ወደ አንዱ እያደረገ አሁን በጣም ብዙ ሰው ተነካክቶ ብዙ ሰው ተበልቷል። እና አብዛኛው ሰው ደግሞ ብር ያስገባው ይሄ ታች እግዚአብሔር በሚል የገባው ወንድማችን በሱ እህት እንትን ነው ሉሊት በሚል እና ሉሊትን ከዚህ በላይ ምንም አይበልጥባትም። ነገ ፍርድ ቤት ለፍርድ ቤት እስር ቤት ከምትጠይቃት አሁን ቀስቅሳትና መጠየቅ ያለባትን ትጠይቅ። ከተሳሳት አንግልም እንዳንከሳት ችግር የለውም። መሞሊ የእሷ ብር የገባላት ከሆነ እንደሱ እሱ ብር ካስገባላት ትጠየቅ፣ ችግር የለውም። ብር ያስገባላት ግን እኔ ልነግርህ የፈለኩት አሁን ዋናው ነገር እኔ ልነግርህ የፈለኩት ነገር ብር ያስገባልኝ ሰሞኑን 50 ሺህ ብር አስገብቶልኛል። 50 ሺህ ብር 2 ጊዜ አስገብቶልኛል። እሱንም ያስገባልኝ ሄኖክ ነው። ይሄንን ልነግርህ ነው የፈለኩት። ሌላም የገባ ብር አለ ካለ በህግ ይጠይቃል፣ ችግር የለውም። እኔ ንጹህ ሰው ስለሆንኩ ችግር የለብኝም። ወንድሜ የምትሰማኝ ከሆነ ሄኖክን የት ነው የምታውቀው? እኔ አውቀዋለሁ። የሰፈሬ ልጅ አለኝ እያለ ነው። ትክክለኛ የሰፈሬ ልጅ ነው። እሺ ፎቶውን ልታሳየን ትችላለህ? ፎቶ እልክልሃለሁ፣ ፎቶውንም እልክልሃለሁ። ጭራሽ ከፎቶም አልፎ የራቁት ፎቶ አለኝ እያለ ነው ያለው። ቪዲዮ አለኝ እያለ ነው። እኔ የባህር ብር በልቶኝ እዚህ ቀርቻለሁ እየነገርኩ ነው። ምንድነው? ኦኬ እንደዛ ከሆነ አንዴ ወንድሜ ናቲ፣ ይኸውልህ አሁን ሊቢያ ካለ እዚህ ጋር ከሁሉም ጋር ከተነገረኝ መሀል ብዙ ብር የተበላው ጆ ነው። ጆን ዳንኤል አመነ አይደለም፣ ጆን ዳንኤል ተዘርፏል። በዚህ ልጅ ተዘርፏል ስለ ለጆን 1.5 ሚሊዮን የሚያወጣ ኮይን ጊፍት ሰጥቶታል። ጆን ጋ ግን የደረሰው ወደ 750 ሺህ ነው። ቲክቶክ ግማሹን ስለሚቆርጥ ግን ለሁለት ሰዎች ለአንደኛው ስልክ ስጥ ብሎት የ300 ምናምን ሺህ ብር ጆን ሰጥቶ አላስገባለትም። ለሁለት ሰዎች ደግሞ የ250 ሺህ ብር እርዳልኝ ብሎት ረድቶ በግምቱ በአጠቃላይ ድምሩ ጆን ወደ 800 ሺህ ብር ከኪሱ ወጥቷል። አልመለሰለትም። አስገባለሁ እያለ ቆይ ያንተም ሊበልጥ ይችላል። ግን ልጁን ስጠይቀው ስለ ሊቢያ ስለ አጠቃላይ ነገር ስጠይቀው ለምንድን ነው በሰው ስም እንትን የምታደርገው ስለው እኔ ነበረኝ መስራት እችላለሁ አሁንም እና ተበላው ብሎ ግን እኔ ጋር መጥቶ ያዋራኝ ሰው 3 ሰው ብቻ ነው። የማሜ 100 ሺህ ብር ያለብኝ፣ የቃላብ 200 ሺህ ብር፣ የዚህ ኮይን የቀየረልኝ ልጅ ደግሞ አሁን ምሰጠውና ለኔ እኔ ያልኳችሁ የኔ ጓደኛ ከሱ ለውስከው የወሰደው 700 ሺህ ብር ነው ያለብኝ። እነሱን እስከ ማክሰኞ አስገባለሁ። አሁን አሁን ራሱ ያው ሊቢያ ያለ ልጅ አሁን 9 ሚሊዮን ብር በልቶናል። 9 ሚሊዮን ብር። ስለዚህ ይሄ እንደዛ ከሆነ እኮ ፎቶ ተለጥፎ በቃ ነገውኑ ነው ክስ መጀመር ያለበት። እና ታዲያ መሆኗ ባይዘው አንድ ነገር ልንገር፣ ወደ ለጀለስ ገንዘቡን ቢያገላብጦ ራስ ሄደ ጀለስን ነገ ትከሷለህ። ገብቷል? እንደዛ ነው ነገሩን እያመጡ ያለው። ይሄ ልጅ አንደኛ መከሰስ ከተቻለ ቅድም ስትናገረው እንደነበረው አንድ ሰው አለው ግዴታ፣ አንድ ሰው ኢትዮጵያ ላይ አንድ ሰው ይኖራል። ካርሎስ እዚህ ነገር ውስጥ ከመግባታችን በፊት ቃላብ ቅድም ለምንድን ነው ፉል መረጃ ያልነገርከን? ማለት ቪዲዮ ካለ ለምን አላሳየህንም? ከላይቫችሁ በኋላ እኮ ላይቭ ከገባችሁ አይደለም። አሁንም በሌላ ስልክ ካለ ቪዲዮን አሳየን። ያንተን ብር ወስጃለሁ እያለ የተናገረበትን ምን ችግር አለው? እና በምን ስልክ በውስጥ ልላክልህ?
ኖ ለኔ ላክልኝ፣ እኔ ያሳያለሁ። አሁን ላንተ 200 ሺህ ብር ካንተ ተበድር ያለው ያለበትን እሱ መሆኑን የበላው ሰውዬ እና ቅድም ሉሊት የሷ ወንድም የተባለው ሰውዬ የገባው ሰውዬ እሱ ነው ወይ በአካል አውቀዋለሁ ስላለ እሱ ነው ወይ ሄኖክ በትክክል ስሙማ ነገረ ሰውዬው እኮ ሄኖክ ነው የሚባል አለ። ሄኖክ ትክክለኛ ስሙ ነው አለ። ግን ሄኖክ ለሚል አካውንት እስካሁን ብር አልገባም። እሱን ሄኖክ አይደለም አለ። ሞን አንተ ወጥተህ ናቲ ነው ስሙ አለ እኮ የሰፈር ልጅ እስካሁን ድረስ አብዛኛውን ሰው ነው ሰሜን ያለው ካርሎስ እስካሁን ድረስ አብዛኛውን ሰው ይዞ እየመጣ ያለው ባንክ ማለት ነው የዚህኛው ደጁ የሚባለው። እኔ አሁንም የላከልኝ ልጅ 150 ሺህ ብር ደጁ በሚል ያስገባው አሁን እዚህ ጋር የላከልኝ ልጅ እና ደግሞ ኒያት በምትባለውና በደጁ በሚባለው እስካሁን ድረስ አብዛኛውን ጊዜ እየገባ ያለው ደጁ ማለት ኮይን የሚሸጥለት ልጅ ነው ማለት ነው። ሄኖክ ኤልያስ የሚባለው ኪሮስ የሚባል ኪሮስ። ቆይ አንዴ ቆይ እዚህ ጋር ነገሩን ለማስማማት እግዚአብሔር እረኛዬ ነው የሚለው አካውንት ካለ ግባ። እሱ ልጅ ያስፈልጋል አሁን ላይ ግባ። አብነት እንትን ካለ ጻፈው የደበረኝ እሱ ነው። ለምን እንደው እሱ መውጣት አልነበረ። በእግዚአብሔር ረኝ ነው የሚልጃለ ናቲ 2 ፎቶ ላከልኝ። ኦኬውን በሉሊት እንደገባ አረጋግጥክልኝ? አዎ አረጋግጫለሁ። 100 ሺህ ገብቷል። አዎ እሺ ትሰጠኛለህ እሱ ወይስ ታስጠኝ? ማሜ እኔ የራሴን ብር ነው የተቀበልኩት። እኔ ተበልቻለሁ እኮ እያልኩ ነው እኮ። ኦኬ እዚህ ባህር መሻገር አቅቶኝ እዚህ ብር 1 ሚሊዮን ብሩን ባሳየክ ምን ልታረግ ነው ታዲያ? አሁን እኔ 1 ሚሊዮን ብርማ ከገባ እኔ ሻገር ነበር። እዚህ ምን እሰራለሁ? ኦኬ በኔ ብር እኔ አንተ ነህ እንዴ ላክልኝ እንዴ? ታዲያ የኔን 1 ሚሊዮን መግባቱን ለማረጋገጥ ነው የመጣኸው አንተ? አንተ ምን ሰው ነው መሰለኝ። አንተ መለህበት በእርግጠኝነት ገባኝ። 50 ሺህ ብር የገባ 1 ብር ከገባ እኔ ህይወቴ እሰጣለሁ ስትል ማሜ እሱ እያለ ያለው እኮ ማሜ እሺ ያየከውን አንተ 1 ሚሊዮን ብር በሉሊት አካውንት ገብቷል ብለህ ልትሰበስብበት ነበረ። አሁን 1 ሚሊዮኑ ጅኒቶ 1 ሚሊዮን ብር ብለህ ልትሰበስብ ነበር ወይ? በማን መሰበስበው? እኔ ራሴን ብር ነው የተቀበልኩት። ገና አቀበለዋለሁ ነው እኮ የምልህ። ከኔ ተቀበለ ነው እንደዛ እንደ አማች ነው እንደምዘርፉት። አንተ ነህ እንደ ሰጠኸኝ ለኔ እናቶችን እንደዛ እንባ በእንባ እንዳረግ እዚህ ሚዲያ ላይ ደግሞ ጌመር ለጌመር ስታጣላ እንዳልከረምክ አንለቅም ነው የምልህ። በስነ ስርዓት ያለውን ነገር አውጥተህ እንዳራራድክ መመለስ የምችለው ጊዜ ተሰጥቶ ትመልሳለህ። ካልሆነ አንላቀቅም። ገብቷል? እንዲህ እንደቀላል የሚታይ ኬዝ አይደለም እንዴ። ስንቱን አነካካ፣ ስንቱን አባላ፣ የስንቱን ህፃን ዘረፍክ። ምን አይነት የህፃን ልጅ ሙር ነው የምታራምደው? እግዚአብሔር በጣም የሚያስጠላ ነገር ነው። አራዳ ነኝ ካልክ እንደዚህ አይደለም። ምርድና የሚወሰድበት ሰው አለ፣ የሚሰረቅበት ሰው እኮ አለ እኮ አይደል እንዴ? ከአካል ጉዳተኛ ጭምር እየዘረፍክ አንተ እዚህ ጋር መተህ ደግሞ ቪክተም ነኝ ትላለህ እንዴ? ከጓደኛ ተቀብለህ እኮ ነው አሁን እያወራ ያለው። እግዚአብሔር ምስክሬ ነው አልኩ። ማንም ሰው አይለቅህም። እግዚአብሔር ምስክሬ ነው አልኩ። ማንም አይለቅህም። ለጊዜው ልትደበቅ ትችላለህ። 2 ዓመት ልትደበቅ ትችላለህ። መቼም አታመልጥም። እግዚአብሔርን አልኩ። እኔ ቴሌግራም ላይ ከሄኖክ ጋር ያወራሁት አንዴ ተዋ፣ ያንተ ማውራት አይጠቅምም። አንዴ እኔ ላውራና ስሙኝ። ማሜ እዚህ ጋር ሁላችሁም የህፃን ስራ እየሰራችሁ ነው። እዚህ ጋር ጆም የላከውም ገንዘብ ማሜም የላከውም ሌላም ሰው የተበላው ሁሉም ሰው ነገ ሄዶ ፌዴራል ፖሊስ ያመለክታል። ለየትኛው አካውንት እንዳስገባ ቤት በኩል እንዳስገባ የሁላችሁም ቃል ይሰጣል። ከዛም በኋላ ራሳቸው መርማሪዎቹ ከባንክ ቤት ስቴትመንት ያስወጣሉ። እንዳለ የሚገናኘው አካውንት የሁሉም ባለቤት ኖርማል የተሳተፈው ይታሰራል። ከዛ መሃል እየተመረመረ ነፃ የሆነው ይወጣል። የተሳተፈው እንትን ይባላል። ይሄ ልጅ ኢትዮጵያ ውስጥ ስለሆነ ነው እንደዚህ አሁን የሚለምናችሁ። ጊዜ እየገዛ ነው፣ ከዚህ ለመውጣት ነው። ስለዚህ ነገ ሁሉም ሰው ይሂድ ወደ ህግ፣ ከዛን ይመልከት። እኔ እንደዚህ አይነት ሴም ሲቹዌሽን እስር ቤት እያሉ ስላጋጠመኝ ነው። በባንክ ብር እናሳድግላቸዋለን ብለው ከሰው ሁሉ የሚቀበሉና ወደ 100 አካውንት ነው አብሮ የሚያያዘው። ከአንዱ ወደ አንዱ ሲያገላብጡ ከአንዱ ወደ አንዱ አንደኛው የመጨረሻው ውጪ ነው የሚሆነው። ስለዚህ አሁን ይህንን እናንተን የተቀበላችሁ ዋነኛው ልጅ እዚህ ስላለ ነው የሚያለቅሰው ህይወቱ እንዳይበላሽ።
ስለዚህ ነገ ሂዱ። ነገ እዛ ፌዴራል ፖሊስ ታመለክታላችሁ። ጎበዝ ኢንስፔክተሮች አሉ። ወዲያው ከባንክ በአንድ ቀን በፍርድ ቤት ትዕዛዝ ይወጣል ስቴትመንታቸው። ከዛን የሁሉም የተገናኘበት አካውንት ትሬስ ይደረጋል። እዚህ ጋር ከኛ መሃል የሚለፈልፍ ሰው ራሱ ወንጀለኛ ሊሆን ይችላል፣ አብሮት እየተሳተፈ ሊሆን ይችላል። ስለዚህ እዚህ ጋር መለፍለፍ ምናምን ለሰውየው ጊዜ መስጠት ነው። ስለዚህ ቀጥታ ወደ አክሽን ይገባ። ነገ አክሽን ላይ ግቡ። ነገ ሁሉም ሰው ይሂድ ይክሰስ፣ በአንድ ኬዙ ይጀመራል እንጂ እዚህ ቲክቶክ ላይ ማለቅለቅ ሰውየው እስኪ እንዲጠፋ ማመቻቸት ነው። እስኪ አዲስ አበባ መሆንን አንዴ ካሜራውን አዙርና አሳየን። ኢትዮጵያ ነኝ ብለሃል፣ አንዴ ፊትህን አላሳየን ብለሃል። አዲስ አበባ መሆንህን ግን አሳየን እስኪ። ማሜ ጋር ተደዋውለናል እኮ ችግር የለውም እኮ አሳይ፣ ውጪውን አሳይ፣ ፊትህን አታሳይ። ውጪውን አሳየን፣ አዲስ አበባ መሆንህን ውጪውን አሳየን እስኪ። ጌታ አዲስ 5 ደቂቃ 1 ደቂቃ ማለት የምን 5 ደቂቃ እኔ ሲጀመር እኮ እዚህ ጋር ተጠቂ ባልሆን እዚህ ጋር አንደኛ እኔ ለራሱ እንደዛ አላደርግም ነበረ። ይሄኛውን ነው የፈለጋችሁት? ውጪው እንደዚህ ይርቃል እንዴ? ወይ ጨዋታ። አሁን እኔ እኮ ሲጀመር እንዴት አላመናችሁኝ? እኔ እዚህ ጋር ግራ ገባኝ። ኧረ በእናትሽ አንቺ ሙድ አትያዥብን። በቃ እኛም አሁን ቪዲዮ አብራና ነገር ሲቀጥል የዚህ የቀድሞ ስም አካውንት ሀሺማ ነው የሚባለው አይደለ? ቼክ እኮ ይሄ ገዝቶት ነው። ቅድም የኔ ነው አልክ፣ አሁን ደግሞ ገዝቶት ነው ትለናለህ። ሀሺማ እኮ ገዝቶት እኔ እንትን ነኝ አይሸጥኩለት እንዴ? ኮንተንት እንኳን አሳያለሁ። በማል ደላላ ነው እሱ። እንዴት ናችሁ? ጆዬ አማን ነው። እንዴት ናችሁ? አልገባችሁም እንጂ እኮ እየቀለደባችሁ እኮ ነው። ይሄ ነው እኮ እኔም እኮ ቅድም ተናገርኩ። ማሜው ላሳያችሁ። ይኸው በሙሉ አድርገው አየሁ አይደለ? ከዛ ስማው ምን እንደሚለው ያስከፈለ ብዙ ሰው እያሰቃየ ያለ ሰው ነው እና ካገኛችሁት ሼር ምናምን በማድረግ እንተባበር። ከዚህ በኋላ ለሚመጣ ሰው እንኳን እንደረስላችሁ ወንድሞች፣ የህይወት ጉዳይ ነው። በእያንዳንዳችን ቤት ስለደረሰ ሳይሆን እንደዚሁ ተባብረን ይህን ልጅ እናስቁሙ። አመሰግናለሁ። ቆይ ከመጀመሪያው ላድርግላችሁ። ይቀጥል። ምን ይሻላል? ያ ልጆች እንዴት ናቸው? መንደር ሰውን አሻግራለሁ ምናምን ነገር ችግር የለም ምናምን እያለ ወደዚህ ወደ ዙዋራ የምትባል ቦታ ያመጣና የራሱ ቤት አለው እዛ አስሮ ምናምን ነገር ሰው እያስደበደበ ምናምን ነገር የባህር ብር እያስከፈለ በግቶ እያሰቃየ ያለ ሰው ነው እና ካገኛችሁት ሼር ምናምን በማድረግ እንተባበር። ከዚህ በኋላ ለሚመጣ ሰው እንኳን እንደረስላችሁ ወንድሞች፣ የህይወት ጉዳይ ነው። በእያንዳንዳችን ቤት ስለደረሰ ሳይሆን እንደዚሁ ተባብረን ይህን ልጅ እናስቁሙ። አመሰግናለሁ። ይኸው አካውንቱን ደግሞ ማወቅ ከፈለጋችሁ ማየት ትችላላችሁ። ነበረ ሄኖክ በሚባሉ ልጅ እና በቃ ከቀን ወደ ቀን በቃ ስቃያችን በጣም እየጨመረ ነው። በቃ ምንም ያለንበትን ቦታ ምናምን ነገር አናቆምም እና ሁላችሁም የቻላችሁትን እንደምንም አድርጉልን። ወይ ልጅ ባካችሁ በቃ በሊቢያ ሁላችሁም የቻላችሁትን እንደምንም አድርጉልን። ወይ ልጅ ባካችሁ በቃ በሊቢያ በስደትም በምንም የተሻገራችሁን ሁላችሁም በቃ ተባበሩን እና ይሄን ልጅ ቢያንስ እንኳን የምንሞክርበትን 2 ዓመት ሙሉ ባህር ላይ ያው አንድ ባህር ሳነ 2 ዓመት ሙሉ ከአንድ ምንም ብለን የምታውቁታላችሁ። በቃ እናቶቻችን አልቅሰው ምናምን የፈጠሩት ብር ነው። በቃ የተሻላችሁትን አድርጋችሁ የሆነ ነገር እንዲያግዝልን እባካችሁ ተባበሩ። ሰዎች ዝም አትበሉ። ከዚህ በፊትም በቃ ብዙ ነገሮች ያደረገልንና በቃ ለኛም ብላችሁ ያለውን ነገር በቃ እንደምንም አድርጉልን። እና ይሄን ይመስላል። አሁን ይሄ በሱ አካውንት የገባው ልጅ
እኔ የመሰለኝ ያለው እዛው ቁጭ ብለው አንድ ላይ ይሄን ሁላ ነገር የምንፎጋገር ነገሩን እዚህ ጋር ስናወራ ወደ ጎን ቪዲዮን አብሮ ሄኖክ ቪዲዮን አብሮ እስኪ ብራዘር ላበራ ነው ብለሽ ነበር ሲስቅም አልሰማሁም እንዴ ጆ ሳቀብህ እኮ ለምንድን ነው ያላመናችሁ እና ቪዲዮ አታበሪም ብራዘር አይታየም ምኑ ኔማር ጁኒየር ይታየናል ኔማር ከታይ ይሄን ፎቶ እያደረገ ነው አክብር እያደረገ ነው ቆይ ፎቶ ላጥፋ አረ ዲጋና ያለው